ሰላምና ጤና በያላችሁበት የምድር ጥጉሉ ይድረሳችሁ። ክቡራን የፋሲሎ ኤችዲ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ላስቃኛችሁ መጥቻለሁ። ክቡራን ተመልካቾቼ በዚህ ሰዓት የመረጃ ጊዜ ከምታደምጧቸው በርከት ያሉ ሰበር አገራዊ መረጃዎች መካከል በአማራ ፋኖ ኃይሎችና በመከላከያ ሰራዊት መካከል ውጊያ ተደርጎ ትልቅ ምሽግ መሰበሩ ተሰምቷል። በወልቃይት ግንባር ደግሞ ከባድ ጦርነት ተቀስቅሷል። በሌላ በኩል ጦርነቱን ተከትሎ ከባድ ማስጠንቀቂያ የተሰጠ ሲሆን የአየር ክልሉ ሙሉ በሙሉ ተዘግቷል። ይህንን ተከትሎ ደግሞ በረራ የሚባል ሙሉ በሙሉ ተቋርጧል። በዝርዝር እንመለከተዋለን። ለምሽት የተሰሙ አዳዲስና ወቅታዊ እንዲሁም ሰበር የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ እናንተም ቪዲዮውን ላይክ፣ ሸርና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ፋኖና በመከላከያ ሰራዊት መካከል ከፍተኛ ውጊያ ሲደረግ መዋሉ ታውቋል። ይህንንም ተከትሎ በሀይቅ ከተማ የነበረው ግዙፉ ምሽግ በፋኖ ክንድ መሰበሩ ተረጋግጧል። በወሎ ምድር የጀግንነት ታሪክም ተደግሟል እየተባለ ይገኛል። በስትራቴጂካዊው የሀይቅ ከተማ በቅርብ ርቀት በመልክዓ ምድራዊ አቀማመጡ እጅግ አስቸጋሪና የማይደፈር ተብሎ በመንግስት ወታደሮች ዘመናዊ ምሽግ ተገንብቶበት የነበረው ጣቢያ ዛሬ አጥቢያ ሌሊቱን በፋኖ አይን ገብቶ ማደሩ ታውቋል። በዘመናዊ የጦር መሳሪያና በኮንክሪት ታጥሮ የነበረው ምሽግም የፋኖ ጥቃትን መቋቋም ተስኖ ድርምስምስ ወጥቷል የተባለ የሌሊቱ ውጊያ በፋኖ የበላይነት የተወሰደበት መሆኑ የተነገረ ሲሆንም በምሽጉ ውስጥ የነበሩ በርካታ የመንግስት ጥምር የጦር ሰራዊት አባላትም በአማራ ፋኖ ኃይሎች ከፍተኛ ጥቃትን አስተናግደዋል ነው የተባለ። ከጥቃት ያመለጡት ደግሞ አቅጣጫ ጠፍቶባቸው ወደ ገደልና አዘግት በመግባት ህይወታቸው ማለፉን ከምስራቅ አማራ ግንባር የወጡ መረጃዎች ያመላክታሉ። በተመሳሳይ በላይ ዘለቀና የምኒልክ እዝ ኃይሎችን በጋራ ክንድ ታላቅ ድል መስራታቸው ተሰምቷል። የቴዎድሮስ እዝ የበላይ ዘለቀና የምኒልክ እዝ በመንግስት ኃይሎች ላይ ከባድ እርምጃ በመውሰድ በተናበበና በተቀናጀ ክንድ የጋራ ኦፕሬሽን በማድረግ ታሪክ ሰርተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና የምኒልክ እዝና የበላይ ዘለቀ እዝ ጥምር ጦር በዛሬው ዕለት አኩሪ ድልን ተጎናጽፏል። ይህ የጋራ ኦፕሬሽኑ ከምኒልክ እዝ ላስታ ሳምነው ኮር ከሸት ክፍለ ጦር ከነብሮ ተወርዋሪ ኮማንዶ ብርጌድና ከበላይ ዘለቀ እዝ ውባንተ አባተ ኮር የተውጣጡ የፋኖ አባላትን ያካተተ ነበር ተብሎለታል። እነዚህ ኃይሎች ከፍተኛ ድል ያበሰሩት ከላሊበላ የተነሳውን የመንግስት ጥምር የጦር ሰራዊትን በመምታት እንደሆነም ተመላክቷል። በሌላ በኩል በወልቃይትና በጠለምት ግንባር ከባድ ውጊያ ተቀስቅሶ መዋሉ ተገልጿል። ከጥር 18 ቀን 2018 ዓ.ም ጀምሮ በአማራ ክልል ወልቃይት ቀጠና በማይ ዳጉሻ በኩል የተጀመረው ውጊያ አድማሱን አሰፍቶ በምስራቅ ጠለምትና በምዕራብ ጠለምት ከባድ ውጊያ እየተደረገ ስለመሆኑ ተመላክቷል። ሶስተኛ ቀኑን ባስቆጠረው አውደ ውጊያም በሰላሬ በመቃብር አንበሳ ማይበረና ሰራር የተባሉ አካባቢዎችን ጨምሮ በምጫራ ግንባር በአጠቃላይ በሶስት ግንባሮች በከባድ መሳሪያዎች ታግዞ ውጊያ እየተካሄደ መሆኑ ነው እየተነገረ ያለው። ዛሬ ከረፋድ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱም ተገልጿል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት የሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ ደግሞ የተቀሰቀሰበት ግንባር በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራው አካባቢ ነው ተብሏል። በምስራቅ ጠለምት የተከፈተው አውደ ውጊያ የዘገባ እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩስ ግን መቆሙን የአካባቢው ነዋሪዎች መረጃውን አድርሰዋል። ከትላንት በስቲያ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ ነው በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱ አይሏል የተባለ። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች ደግሞ የኃይል ስምሪት እንቅስቃሴዎች በስፋት እየታዩ ስለመሆኑም ተመላክቷል። በተገኘው መረጃ የህወሓት ኃይሎች ከትላንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት ግንባር እንዳስጠጉ ተሰምቷል። ከዚህ ባለፈም ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስጠግቷል የተባለ። በምስራቅ ጠለምት የሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገም ይገኛል። ሚጫራ የተባለው አካባቢ በትናንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ነውም ተብሏል። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙንም የመንግስት ሚዲያዎች እየዘገቡት ይገኛል። ከዲማ እስከ ተከዜ ባሉ የትግራይ ክልል ትይዩ ስፍራዎች ያለው ትኩሳት ከእለት ወደ ዕለት እየጨመረ ሲሆን መጠነ ሰፊ ውጊያ የመቀስቀስ እድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። የተከዜ ዘብ የተባለው ታጣቂ ኃይልም ወደ ተከዜ ወንዝ ማቅናቱ ታውቋል። በወልቃይትና በአካባቢው በመንግስት ሴራ አማካኝነት ተቀስቅሷል የተባለውን ውጊያ ተከትሎ በርካታ አስተያየቶችና መረጃዎች እየወጡም ይገኛል።
አብነትም ወደ ትግራይ የሚደረጉ የአየር በረራዎች ላይ ያልተጠበቀ ሙሉ ለሙሉ እገዳ ተጥሏል። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች ሲያደርግ የነበረው መደበኛና የዕለት ተዕለት የበረራ አገልግሎት ከዛሬ ጀምሮ መቋረጡን ተከትሎ አነጋጋሪ ኩነትም ተፈጥሯል። በአፍሪካ የላቀ ስም ያለውና ግዙፉ የኢትዮጵያ አየር መንገድ ወደ ትግራይ ክልል ሲያደርግ የነበረውን ቋሚ የበረራ እንቅስቃሴ ከዛሬ ጀምሮ ላልተወሰነ ጊዜ ማቋረጡንም የውስጥ አዋቂ ምንጮች አረጋግጧል። ጉዳዩን አስመልክቶ ከመንገደኞችና ከአየር መንገዱ ሰራተኞች በተገኘው ጥቆማ መሰረትም ምንም እንኳን የአየር መንገዱ አስተዳደር በይፋ የሰጠው ዝርዝር ምክንያት ባይኖርም ከዛሬ ጀምሮ ወደ ክልሉ የሚደረጉ ሁሉም በረራዎች ሙሉ በሙሉ መሰረዛቸው ታውቋል። የድንገተኛ ውሳኔ ለስራ ለሕክምናና ለተለያዩ ጉዳዮች ወደ ስፍራው ለመጓዝ ቀጠሮ ይዘው የነበሩ ደንበኞችን ግራ ያጋባ ጉዳይ መሆኑም ተገልጿል። በአሁኑ ሰዓት የበረራው መቋረጥ መንስኤ ምን እንደሆነ በውል ያልታወቀ ሲሆን ሁኔታው ቴክኒካዊ ነው ወይስ ሌላ ምክንያት አለው የሚለው ጉዳይ ደግሞ የብዙዎችን ትኩረት ስቧል። አንዳንዶች ግን በሰሜን ኢትዮጵያ የተነሳውን ወታደራዊ ውጊያ ተከትሎ መሆኑን እየገለጹ ይገኛል። በአሁኑ ሰዓት በትግራይ በበርካታ አካባቢዎች ከፍተኛ የድሮን እንቅስቃሴ እየታየ ሲሆን የፌዴራል መንግስት በሺዎች የሚቆጠሩ አጥፍቶ ጠፊ ድሮኖችን ወደ ጎንደር ግንባር በማስገባት ላይ እንደሆነም ተመላክቷል። የግዙፍ የድሮን ክምችት የጦርነቱን ሚዛን ለመቀየር የታለመ ሲሆን መሳሪያዎቹን ወደ ስራ ለማስገባትም ዝግጅቱ ተጠናቋል ነው የተባለ። ይህንን ተከትሎ ትላንት ጥር 20 ቀን 2018 ዓ.ም ከተለያዩ የትግራይ አቅጣጫዎች ተተኳሾችን የጫኑ መኪኖች ወደ መሆኔና አላማጣ እየገቡ መሆናቸውን የታክቲክ ለውጥ መኖሩን ያመለክታል። በግንባር ላይ ባለው ወታደራዊ ሁኔታ በጠለምት 4 አቅጣጫዎች በሰው ኃይልና በድሮን የታገዘ ከባድ ውጊያ ቀጥሏል። የመከላከያ ሰራዊት ካላማጣ ወጥቶ በቆቦ የሰፈረ ሲሆን ይህም በቲዲኤፍ በኩል ሊሰነዘር የሚችልን ጥቃት ለመከላከልና ኃይሉን አጠናክሮ ለመመለስ የታለመ ስልታዊ ዝግጅት እንደሆነ ይነገራል። አዲ ወያነ ጅጅቀና የጭላ አካባቢ የሚገኘው የአርሚ 60 ሜካናይዝድ ክፍል የድሮን ኢላማ ውስጥ መግባቱን በመረዳቱ ደግሞ በከፍተኛ ስጋት ውስጥ ወድቋል እየተባለም ይገኛል።